ኢትዮጵያ በዓለም አቀፍ መድረክ ስሟ በክብርና በኩራት እንዲነሳ ካደረጉ ታላላቅ እሴቶቿ መካከል አትሌቲክስ ቀዳሚውን ስፍራ ይዛል። በተለይም በጽናት፣ በጥንካሬና በማይበገረው የአሸናፊነት መንፈሳቸው የአረንጓዴው ጎርፍ አምባሳደር የሆኑት ሴት አትሌቶቻችን ታሪክ ሁልጊዜም ሲታወስ ይኖራል። በዚህ ቪዲዮ በዓለም አትሌቲክስ ታሪክ የኢትዮጵያን ስም በወርቅ ቀለም የጻፉ 5 ታላላቅ ሴት አትሌቶችን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ታሪኩ እንለፍ። ቁጥር 5 ጥሩነሽ ዲባባ፣ ቀዝቃዛዋ ገዳይ፣ ሰጎኗ የረጅም ርቀት ንግስት። በዝርዝራችን በአምስተኛ ደረጃ ላይ የምናገኛት የዓለም አትሌቲክስ ንግስት ጥሩነሽ ዲባባን ነው። ጥሩነሽ ዲባባ በሩጫ ማጠናቀቂያ መስመር ላይ የምታሳየው አስገራሚ ፍጥነት ወይም ኪክ በዓለም አትሌቲክስ ታሪክ ተወዳዳሪ አልተገኘለትም። በኦሎምፒክ መድረክ 3 የወርቅ ሜዳሊያዎችን እንዲሁም በዓለም ሻምፒዮና 5 የወርቅ ሜዳሊያዎችን ለሀገሩ ያስገኘችው ጥሩነሽ በ5000 እና በ10000 ሜትር የረጅም ርቀት ሩጫ ታሪክ ስሟ የማይረሳ ታላቅ አትሌት ናት። ቁጥር 4 መሰረት ደፋር፣ የጽናትና የድል ተምሳሌት። በአራተኛ ደረጃ ላይ የምትገኘው ሌላኛዋ የ5000 ሜትር ንግስት መሰረት ደፋር ናት። መሰረት በአቴንስና በለንደን ኦሎምፒክ ያስመዘገበቻቸው ድሎች የኢትዮጵያውያንን ልብ በደስታ የሞሉ ነበሩ። በተለይም ማጠናቀቂያ መስመር ላይ ስትደርስ የምታሳየው ስሜታዊነትና ለአገሯ ያላት ጥልቅ ፍቅር ሁልጊዜም በክብር የሚታወስና የማይረሳ ነው። መሰረት ደፋር በዓለም የቤት ውስጥ ውድድሮች ላይ ጭምር በርካታ የወርቅ ሜዳሊያዎችን በመሰብሰብ የኢትዮጵያን ስም ከፍ አድርጋለች። ቁጥር 3 አልማዝ አያና፣ የሪዮ ኦሎምፒክ አስደናቂ ታሪክ ሰሪ። በሶስተኛ ደረጃ ላይ የምናገኛት በሪዮ ኦሎምፒክ መድረክ ዓለምን ያስገረመችው አስደናቂዋን አልማዝ አያናን ነው። አልማዝ በ2016 የሪዮ ኦሎምፒክ በ10000 ሜትር ውድድር ላይ ተቀናቃኞቿን ጨምሮ መላውን ዓለም ያስደነገጠ አዲስ የዓለም ሪከርድ በማስመዝገብ ወርቅ አጥልቃለች። ያኔ ያስመዘገበችው አስገራሚ ሰዓት አሁንም ድረስ በታሪክ ውስጥ ካሉ እጅግ ድንቅ የአትሌቲክስ ስኬቶች መካከል አንዱ ተብሎ ይጠቀሳል። ቁጥር 2 ጉዳፍ ጸጋይ፣ የአዲሱ ትውልድ ድንቅ ኮከብ። በሁለተኛ ደረጃ ላይ የምትገኘው በአሁኑ ሰዓት በዓለም አትሌቲክስ መድረክ ላይ እየደመቀች እያበራች ያለችው ባለ ብዙ ተሰጥኦዋ ጉዳፍ ጸጋይ ናት። ጉዳፍ ከ1500 ሜትር ጀምሮ እስከ 10000 ሜትር ድረስ ባሉ የተለያዩ ርቀቶች ላይ በዓለም ሻምፒዮና እና ኦሎምፒክ ሜዳሊያዎችን ማግኘት የቻለች ድንቅ አትሌት ናት። በ5000 ሜትር የውጭና የቤት ውስጥ ውድድሮች ላይ የራሷን ደማቅ ታሪክ የጻፈችው ጉዳፍ አሁንም ድረስ የኢትዮጵያን ባንዲራ በዓለም መድረክ ላይ ከፍ አድርጋ እያውለበለበች ትገኛለች። ቁጥር 1 ደራርቱ ቱሉ፣ የአፍሪካ ኩራት እና ፈርቀዳጅ። በዝርዝራችን በአንደኛ ደረጃ ላይ የምናገኛት መላውን ጥቁር ሕዝብ ያኮራችውንና የሁሉም ሴት አትሌቶች መንገድ የጠረገችውን ታላቋን ደራርቱ ቱሉ ነው። ደራርቱ በ1992 የባርሴሎና ኦሎምፒክ በ10000 ሜትር ውድድር ወርቅ ስታሸንፍ በታሪክ የመጀመሪያዋ ጥቁር አፍሪካዊት ሴት የኦሎምፒክ ሻምፒዮን በመሆን ነው። ከድሉ በኋላ ከደቡብ አፍሪካው አትሌት ኤሌና ሜየር ጋር እጅ ለእጅ ተያይዛ ያደረገችው የድል ዙር ዘረኝነትን ያሸነፈ ታሪካዊ እፍታ ነበር። ደራርቱ ዛሬም ድረስ በስፖርት አመራርነት ሀገሯን እያገለገለች ያለች እውነተኛ የሀገር ባልደረባም ናት። የእነዚህ ታላላቅ ሴት አትሌቶች ታሪክ ለሁላችንም ትልቅ የጽናትና የጥንካሬ ስራ ትምህርት የሚሰጥ ነው። ከነዚህ 5 ታላላቅ አትሌቶቻችን መካከል የእናንተ ተወዳጅ ማናት? ያላችሁን አስተያየት በኮመንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች ማጋራት እንዳይረሳ። በቀጣይ የድል ስፖርት በሌላ አስደሳች ቪዲዮ ከድል ስፖርት ጋር በሌላ አስደሳች ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።